አሁን ጋሞ ጨንቻ የሚለው ስም በየአቅጣጫው ከፍ ብሎ ይሰማል። ይህ ስም የሚሊዮኖች ትኩረት ማረፊያም ሆኗል። ጋሞ ጨንቻ እግር ኳስ ክለብ የሚለው ስም ከመጠሪያ ያለፈ ትርጉምን ይዟል። ከመነሻው በቁጭት ተወልዶ የጋሞ ሕዝብን ስነ ልቦና ተላብሶ ትውልድን ከራዩ ጋር የማገናኘት ተልእኮውን እውን እያደረገ በስኬት ጎዳና መጓዝ የቻለ ጠንካራ መሰረት ላይ የታነጸ በሕዝብ ልብ ውስጥ ቤትን የሰራ ባለብዙ ተስፋ ቡድን ነው ጋሞ ጨንቻ። ጋሞ ጨንቻ በቅጽል ስማቸው አፕሎቹ ከእግር ኳስ ባሻገር ጥልቅ የሆነ የማንነት ሚስጥር አንጸባራቂ ሙዚየም ናቸው። በርካቶች ይህን ክለብ የሕዝብ አምባሳደር ብለው ይገልጹታል። የጋሞ ጨንቻዎች ስነ ልቦና እንደ አንበሳ ጽኑ፣ ጥቁር ቢጫ ቀይ ድንጉዛ የጥበብ ልብሳቸው፣ የጋሞ ሕዝብ አርማ፣ ባለብራንዱ የጨንቻ አፕል ምልክታቸው የጋሞ ዞን የአፕል ተክል መገኛ ምድር መሆኑን አመላካች፣ ልብን የሚያሞቀው የድል ብስራት የደስታ አገላለጽ ወግና ጭፈራ ህብረ ዜማቸው ከጋሞ ሕዝብ ባህል የተቀዳ በብዙዎች ዘንድ በፍቅር የሚወሳ እግር ኳስን ግርማ ሞገስ ያለበሰ እንደ ሸማኔው ድርና ማግ ከሕዝብ ማንነት ጋር የተጋመደ የአንድነት ማተም ነው። ጋሞ ጨንቻ የሕዝብ መጠሪያ በቅርብና ይሃለን ሆነህን መኩሪያ የተባለለት ይህ ክለብ በእሳት ተፈትኖ እንደ ወርቅ ነጥሮ ፈታኙን መንገድ በጽናት ተጉዞ ወደ ሌላ ምዕራፍ ተሸጋግሮ በኢትዮጵያ ፕሪሚየር ሊግ ሊደምቅ እነሆ ዘመን መጥቷል።